الله أكبر الله أكبر. ተመልካቾቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምሰምጣችኋል በቢላል ኮሙኒኬሽን እየተዘጋጀ የሚቀርብላችሁን የቢላል ሾው የቴሌቪዥን ፕሮግራም ተከታተላላችሁ። ጣቢያው ኢቢኤስ ነው። ፕሮግራሙን በማስተናገድ ደግሞ መሐመድ ስራጅ እስከመጨረሻው ሰዓት ድረስ አብሬያችሁ ቆያለሁ። የዛሬው ፕሮግራማችን ሁለት የተለያዩ ርዕሰ ጉዳዮችን ነው ይዞ የቀረበው። የመጀመሪያው ፕሮግራማችን የሚሆነው ከወጣት ዳኢ አለላ ማህዲ ጋር ያደረግነው ቆይታ ነበር። ወደ ቀልባችን እንመለስ በሚል ማለት ነው። ወደ ቀልባችን እንመለስ። ቀልባችን የአላህ ቤት እንደመሆኑ መጠን ከኑር የተሰሩ ቀለቦች ያስፈልጓታል፣ ኢባዳ ያስፈልጋታል። ስለዚህ ቀልባችን መስተካከል አለባት። ብዙዎቻችን ቀልባችን ተበላሽቷል፣ ወደ ቀልባችን እንመለስ የሚል ተከታታይ ሆኑ ሁለት ክፍሎችን አስደምጠናችኋል። ዛሬ የመጨረሻውን ክፍል ነው ይዘንላችሁ የቀረብነው። ሁለተኛው መሰናዷችን ደግሞ ሰብአዊ መብት በኢስላም የተሰኘ ፕሮግራም የተለያዩ የሃይማኖት አባቶች፣ ጉዳዩ የሚመለከታቸው አካላት እንዲሁም ደግሞ በዚህ ዝግጅት መወያየት አለብን የሚሉ አካላቶች ተገኝተው እዚሁ ማሆቴል ውይይቱን አካሂደውታል። የዚህ ውይይት ተጋባዥ የፕሮግራም መሪ ወጣት ዳኢ ኻሊድ ክብሮም ነው። በያላችሁበት ሆናችሁ ፕሮግራማችንን እየተከታተላችሁ አስተያየቶቻችሁን እየሰጣችሁ ላላችሁላ ምስጋናችን በአላህ ስም ነው። ከዚህ ቀደም በሰራነው በተለይ ዱባይ ተገኝተን በሰራነው ፕሮግራም ላይ በርካታ ተመልካቾች አስተያየቶቻችሁን እየሰጣችሁ ነው። ከዚህም ወደ ቀልባችን እንመለስ ከተሰኘው ፕሮግራም ጋር የተያዙ አስተያየቶቻችሁን እየሰጣችሁ ነው። አስተያየቶቻችሁን እናከብራለን፣ መልሰን ደግሞ ወደ እናንተ እናቀርባለን። ሁላችሁም በያላችሁበት የተማማርን አብረን የምንቆይበት ፕሮግራም እንዲሆን ምኞቴ ነው። መሐመድ ስራጅ ነኝ። በያላችሁበት መልካም ጊዜ። እንግዲህ ኡስታዝ ቀደም ሲል ያነሳነው ነጥብ ነበር በተከታታይ ሁለት ክፍል ስናስቃኝ የነበረው ወደ ቀልባችን እንመለስ የሚለውን የተለያዩ የሰለፎችን ታሪክ አንስተን አውርተን ነበረ። እንዲሁም ደግሞ ከዚህ የሰው ነውር ከመከታተል ጋር የሰው ነውር መከታተል ወደ የኛን ቀልብ ወደ ማድረቅ ይመጣል ወደሚል ነጥቦችን እያነሳን ነበር። በነገራችን ላይ በመጀመሪያው ክፍላችን ቀልብ ማለት ምንድነው የሚለውን ነጥብ ስናነሳ ቀልብ የአላህ ቤት ማለት ነው፣ ከኑር የተሰራ ማለት ነው የሚሉ ነጥቦችን ለዚህ ነው ቀልባችን ታጥቦ አላህ ወደሚፈልገው አቅጣጫ መመራት አለበት። ይሄ ሸይጣን በእኛ ላይ የሚጫወተውን ሚና ማስቆም አለብን የሚሉ ነጥቦችን እያነሳን የነበረው። አሁን የኛ ቀልብስ ምንድነው? አሁን በተጨባጭ ያለው የኛስ ቀልብ ምንድነው መሆን ያለበት? የኛስ ቀልብ ምን ይመስላል? ከሰሃቦች ከሰለፎች ከነብዩ አለይሂ ሰላም እንደዚህም ደግሞ ቁርአናዊና ሐዲሳዊ ትምህርቶችን ተምረናል። ነገር ግን እኛስ ማንነን? ትልቁ ነገር ይሄ ነው። ያሁላ ነገር መዳሰስ ያስፈልገው መነጋገር ያስፈልገው ራሳችንን መለወጥ እንድንችል ነው፣ ሌላ ነገር አይደለም። ግን እኛ ጋር ስንመጣ የመጀመሪያው ቆራጥነት ያስፈልጋል። አንድ ነገር ለመተው በቃ ወንጀል ነው መተው አለብኝ ብለን ለመወሰን ቆራጥነት ወኔ ያስፈልገዋል። ምክንያቱም አላህ Subhanahu Wa Ta'ala ወለዲነ ጃሃዱ ፊና ለነህዲየነሁም ሱቡለና በእኛ መንገድ ላይ የሚታገሉትን ቀጥ ያለችውን መንገድ እንመራቸዋለን ብሏል። ስለዚህ ከኛ ምን ያስፈልጋል? ጅሁድ ያስፈልጋል፣ ወይም ቁርጠኝነት ትግል ያስፈልጋል። ከዛ በኋላ አላህ ገዛ ይጨመርበታል። እኛ ጋር ስንመጣ መጀመሪያ ነብዩ አለይሂ ሰላም በቀልብ ዙሪያ ላይ በጣም ብዙ ዳሰዋሉ፣ በጣም ብዙ ተናግረዋሉ። ቀልባቸው መማረክ ስለቻሉ ሰሃቦችን ያዘዟቸውን ነገር ሙሉ በሙሉ መፈጸም ይችላሉ።
ሰሃቦች በቃ ይሄን ነገር ስሩ ይሰራሉ ይሄን ነገር አትስሩ አይሰሩትም ለምንድነው መጀመሪያ ቀልባቸው ተስተካክላለች ሰላት ከመታዘዙ በፊት የተለያዩ ኢባዶች ከመታዘዙ በፊት ነብዩ አለይሂ ሰላም ትኩረታቸው ተውሂድ ላይ ነበር ቀልብ እንዲስተካከል ነበር ቀልብ ላይ የአላህ ፍራቻ እንዲኖር ማድረግ ማስረጽ ነበር ስለዚህ ወደ ራሳችን ስንመጣ አሁንም የሰሃቦችን ነገር ያስታወስን እኛ ማንን በማለት ወደ ራሳችን መመለስ መቻል አለብን አንድ ሰው አምኖበት ፈልጎ የውስጥ ፍላጎት ከሌለው ወንጀል ሊሰራ አይችልም ለምን የአላህ ገዛ ስላለበት ማለት ነው ትክክለኛ ቀልብ ይዞ ከመጣ የአላህ ገዛ አለው ያግዘዋል ስለዚህ ወንጀል ሊሰራም አይችልም አሁን ላይ ግን እየተበራከተ ያለ ነገር አለ አሁን ምናነሳቸው በተለይ ከቀልብ መጥመም ጋር በተያዘ ከመጠጥ ራስ ከማጥፋት ሌሎች ማአት ነገሮች አሉ እነዚህ ሁላ የቀልብ መጥመም ነው ቀልብ ሲጠም በሸይጣን ቁጥጥር ስር ነው የምንውለው ስለዚህ ያንንም ነገር እግረ መንገዳችን እያነሳ እንድንሄድ ብዬ ነው ያ ነገር ማለት ምን ማለት መሰለ ስሜትን መከተል ነው ነብዩ አለይሂ ሰላም ሲናገሩ ጀነት حفت النار بالمكاره وحفت الجنة بالشهوة جنة نفسية بمتفلقوا نجار بمتتقلوا نجار تكبالج قالوا يا الله بتيجي نفسية صلاة مسكت تتقلالج يا لهاميت مقامت تتقلالج يا لوري ማውራት ትፈልጋለች ነፍስያ እንደዚህ ደግሞ የተለያዩ ኢባዶችን አላህ ያዘዛቸውን ነገሮች መልካም ስራ መስራት ትጠላለች ነፍስያ ስለዚህ ይሄ የምትጠላው ነገር ደግሞ ሰራ ማለት አንተ ሰው ጀነት ገባ ማለት ነው ለምን የጀነት ግርዶች እነዚህ ናቸውና ጀሃነም ደግሞ የተጋረደችው በምንድነው የተከበበችው ጀሃነም ነፍስያ በመትወድ ነገር አለ ነፍስያ ዝሙት መስራት ትፈልጋለች ነፍስያችን እንደዚህ ደግሞ የተለያዩ ማዕሲያዎች መፈጸም ትፈልጋለች ብዙ ነገሮች መስራት ትፈልጋለች እነዛን ነገር ሰራ ማለት ግርዶሹን ከፈት ነው ማለት ነው ገባ ማለት ነው ለዚህም አላህ Subhanahu Wa Ta'ala ስሜትን ስለመከተል ምን ይላል አፈራአይተ من اتخذ إلهه هواه وعد الله على علم وختم على قلبه على سمعه وقلبه سبحان الله أفرأيت من اتخذ هواه أفرأيت من اتخذ إلهه هواه سميتون أملكو أملاك أدرجو يازون سو قلسب أتملكتهم ويلا الله سميتون أملاك أدرجو مياز مارت من مارسنا إنيا مسلموشنا مسلم دمو سلامنا مسلم هي للمؤمن هي أجر من دون أسر بيتنا دنيا سلسي أسر بيت دمو يميفلقوا النجار ما جنيت هيشلون مسلم باتك علي የሚያስፈልገን ነገር ነው ማድረግ ያለብን መንፈልገን ሁሉ እንዲሳካልን ማድረግ ያለብን ስለዚህ ስሜት መከተል ማለት የምንፈልገውን ነገር የሚያስፈልገን ነገር እንሟላለን ግን የምንፈልገውን ነገር በአጠቃላይ የምናደርግ ከሆነ ስሜት ውስጥ እንገባለን ለምን ነፍስያችን ብዙ ነገር ነው የሚያስፈልጋት እስር ቤት ያለ ሰው እኮ የሚፈልገውን ነገር ሊያገኝ ይችላል የሚያስፈልገውን ነገር ግን ሊያገኝ አይችልም አይደለም ነው እስር ቤት ያለ ሰው መኪና አምጡልኝና ለዝናና ቢል አይችልም አይደለም ነው ምግብ ያስፈልገዋል ስለሚያስፈልገው ግን ይደርሰዋል የኛንም ነብዩ በምሳሌ ያስቀመጡት ይሄ ነው ይሄ ዱንያ ለሙእሚኖች እስር ቤት ነው ለካዲያኖች ደግሞ ጀነታቸው ነው ብሎ ያስቀመጡት ለዚህ ነው ስለዚህ ስሜትን እንዳንከተል ነው አፈራይተ من اتخذ إلهه هواه ስሜቱን አምላክ አድርጎ ያዘውን ግለሰብ አትመለከትም ይላል አላህ ስሜቱን አምላክ ማለት በቃ አምላክ ያዘዘውን ነገር ይታዘዛል የሚያመልከው አምላክን አምላኪ ግልጽ ነው እኛ የአምላክ አምላኪን አላህ አምላካችን ነው ይሄን ነገር ስሩ ሲለን እንሰራለን በአላህ ግን ፋንታ ግን ስሜታችንን አምላክ አደረግነው ግን ስሜታችን የሚያዘን ነገር እየፈጸምን ነው ማለት ነው وعد الله على علم በእውቀት ላይ ሆኖ አላህ ያጠመመው وختم على قلبه على سمعه وقلبه ጆሮ ላይና ቀልቡ ላይ አላህ ያሸገበትን ሰው አትመለከትም ወይ የቀልብ መታሸግ የጆሮ መታሸግ በኢልም ላይ ደግሞ አላህ Subhanahu Wa Ta'ala በኢልም ላይ ማጥመም የምን ውጤት ነው ስሜትን የመከተል ውጤት ነው ስለዚህ ይሄን ነገር ስናደርግ ምን ይመጣል ማለት ነው ቀልባችን ይበላሻል ማለት ነው ስሜታችንን ስንከተል ስለዚህ አንድ ሰው ንጹህ ቀልብ ይዞ ወንጀል ሊፈጽም አይችልም ነብዩላህ ዩሱፍን አለይሂ ሰላም እንደ ምሳሌ መጥቀስ እንችላለን ንግስት ናት የንጉስ ባለቤት ነች አይደለም ነው ከዛ በኋላ ተዘጋጀችለት ራሷን አዘጋጀች አስገባች ክፍል ውስጥ ብቻውን አስቀመጠችው ወጣት ነው ነገር ግን ሃይተለክ አለችው ይሄው ተዘጋጀችልሃለሁ ና አለችው قال ምንድነው ያባራለው قال معاذ الله ይጠብቀኛል በአላህ ተጠብቃለሁ እንደዚህ አይነት ተግባር አስያፊ ተግባር ከመፈጸም በአላህ ተጠብቃለሁ ነብዩላህ ዩሱፍ እዛ ቦታ ላይ ዝሙትን ቢፈጽም ማንንም አያስገድደው ማንንም አይከለክለው ለምን ሚያው
የሚያየው አካል የለም በዛ ላይ ወጣትነት ህይወት ነው ሰርቼው ተውበት አደርጋለሁ ብሎ ሊያስብ ይችላል ስለዚህ እኛ ጋር አሁን እያጠቃን ያለው ይሄ ነው ብሰራው አላህ አውፍ የሚል ጌታ አይደል እንዴ አውፍ ሊለኝ ይችላል ብለን እንሸነገላለን በዚህ ምክንያት ልንሰራ እንችላለን እንደዚሁም በሰሃቦች ጊዜ አንድ የሚወራ ቂሳ አለ ምንድን መሰለህ እሱ ዝሙት ሊሰሩ ሁለት ሰዎች ይስማሙና እሷ አላህን ትፈራለች እጅግ በጣም አላህን ትፈራለች ነገር ግን እሱ ከአቅም በላይ የሆነባትና ሊያስገድዳት ይፈልጋል ከአቅሟ በላይ ስለሆነ ያጎቷ ልጅ ነው በጣም ታምራለች በጣም ደስ ትላለች ካሉ ሚስቶች በአጠቃላይ ቆንጅዬ ነች እሷ እና ይገባና ገንዘብ ፈልጋ ነው እሱ ጋር የመጣችው እሷ እና ገንዘብ መስጠት አልቻለም እስከመቼ ድረስ እሷ ክብረ ንጽህናዋን እስከምትሰጠው ድረስ እሷ ደግሞ ይሄ ነገር አልፈለገችም ደሃ ሆኜ በቀር ይሻላል እንጂ አልፈልግም አለች በዛ መካከል ከጊዜ በኋላ ድህነቱ ያጠቃት በሚመጣበት ሰዓት ዑለሞች ድህነት ያከፍራል እስከማለት ድረስ ደርሰዋል ግልጽ ነው አላህ ሁላችንም ሀብታም ያደርገን እና ድህነቱ በጣም ካቅሟ በላይ ሲሆንባት መጣች ዝሙቱንም ለመፈጸም ፈቃደኛ ሆነች ካቅም በላይ ስለሆነባት ከዛ በኋላ ዝሙቱን ለመፈጸም ወስና ሁሉ ነገር ጨርሳ የሚገርመው ነገር ልክ ላይ ሊወጣባት ሲል ኢተቅላህ ولا تفد الخاتم الا بحقه اللهم فرا ቀለበቲን ክብረ ንጽህናዬን በሐቁ ካልሆነ በስተቀር ኒካህ አስራ በሐላሉ ካልሆነ በስተቀር እንዳትነከኝ አለች የአላህ ፍራቻ ውስጡ ስለነበረ ተግባብተናል በቃ አላህ የሚፈራ ሰው አንድ ወንጀል አይሰራ ወይም ደግሞ አይወሰወስም አይባልም ተወስውሶ ነበር የአላህ ፍራቻ ግን ያን ነገር ዞር አደረገለት በአላህ ፍራቻ በዚች ንግግር ብቻ ይሄ ሰውዬ ተዋት ቋጥኝ ተዘግቶባቸው ነው በዚህ ቋጥኝ በተዘጋጀ ይሄን ስራ ይሰራውት ላንተ ብዬ ከሆነ እውነት ያንተን ፍራቻ ፈርቼ ከሆነ እቺን ሴት የታውቋት ጌታዬ ወይ ከዚህ ካለንበት ቋጥኝ ነፃ አውጣና አለ ቋጥኙ ተከፈተ ወጡ ሶስቱም ሰዎች ይሄ የሶስቱ ሰዎች ታሪክ ነው ግን ከኛ ጋር የሚያገናኘው ይሄ ስለሆነ ነው ልክ እንደዚሁ በተመሳሳይ ዝሙት ለመስራት ተዘጋጅተው እሷ አላህን ትፈራለች እጅግ በጣም በቀይታ ንጽህናው ውስጧ ሙሉ በሙሉ ያለው አላህ ፍራቻ ነው እሷ አላህን ማይፈራ አካል ነበር ነገር ግን ከጊዜ በኋላ የሷ አላህ መፍራት እሱ ላይ እየተንጸባረቀ መጣ እና ዝሙት ለመስራት ተፈልጋለህ ካቅሟ በላይ ስለሆነ ምንም ማድረግ ስላልቻለች እሺ አለችውና የሆነ ክላስ ገቡ ከዛ በኋላ በሩን ዝጋለችው በሩ ተዘጋ የሚገርም ነገር ነው የሚያጀው መስኮቱን ዝጋለችው መስኮቱ ተዘጋ እና ሰው እንዳያየን እስቲ ቀዳዳዎች ምናምን ካሉ ወታትፋቸው ዝጋቸው አለች ቀዳዳዎቹ ሙሉ በሙሉ ዘጋ በላይ በኩልም ያለው እና አለችው ተዘጋጀ ሷላይ ሊወጣ ሲል የሆነ ቀዳዳ አለ ያልዘጋው ቀዳዳ ያ ቀዳዳ ካልተዘጋ ዝሙት መስራት አንችልም እንዴት እየታየን ዝሙት እንሰራለን አለች ቢያይ በሩ ተዘግቷል ቢያይ መስኮቱ ተዘግቷል ቢያይ ሁሉም ነገር ተዘግቷል መጨረሻ ላይ አንድ ቀዳዳ አለ ምንድነው ያ ቀዳዳ አላህ ሱብሃንአላህ አህሰንት ያ አላህ ቀዳዳ የትም ቦታ ሆኖ አይሰወር አይደለም ስለዚህ ያን ነገር አላህ የማያየን ቦታ ሆነን እንስራለች ይቻላል አይቻልም ለዚህ ነው ሉቅማን አልሐኪም ልጁን ሲመክረው አንተ ልጄ ሆይ ወንጀል መስራት ስትፈልግ መተነገረኝ ይለዋል መቶ የሆነ ነገር ሊሰራ ሲፈልግ ልጁን አባቱን ያማክረዋል ልጅ የሉቅማን ልጅ እና ሄዶ ወንጀል መስራት ትፈልጋለህ በጣም ሩቅ ቦታ ሄዳለሁ በጣም ሩቅ ቦታ ርቀቱ በኪሎ ሜትር የሚገለጽ ሳይሆን ርቀቱ በምንድነው የሚገለጸው አላህ የማያይ ቦታ በተናገር የማይሰማ ቦታ ርቀት ቦታ ሄድና ወንጀል ስራ ልጅ ያለው አማራጭ ምንም ነገር ስላልነበረ መስራት ያለው አማራጭ አለ መስራት ወንጀሉ ለምን ከአላህ لا يخفى عليه شيء في الارض ولا في السماء በሰማይም በምድርም የሚፈጸም ነገር ምንም ነገር በአላህ ላይ አይደበቅበትም يعلم خائنة العين وما تخفي الصدور የምንሰራውን አይደለም ቀልባችን ሊሰራ ያሰበውን ሁሉ አላህ ያውቀዋል ስለዚህ ከዛ አንፃር ምንድነው እኛ ትክክለኛ የአላህ ፍራቻ ውስጣችን ካለ አላህ ያወጣናል ግን እኛ ማንን ነው ስለኛ ቀልብ አላህ Subhanahu Wa Ta'ala ስለ ሙእሚኖች ቀልብ በጣም ብዙ ከተናገረ በኋላ ግን ምን ይላል የኛ አይነት ባህሪ አላህ ይጠብቀና እንደዚህ አይነት ቀልብ ያላቸው ሰዎችን ሲናገር አላህ ወይዛ ቂለ ለሁም ተቂላህ አላህን ፍራ ሲባሉ
መጥፎ ቀልብ ያላቸው ሰዎች አخذته العزة ልቅና ይዛቸዋል አንዳንድ ሰው አገጥሞ ያቀም አላህን ለማፈራም ሲል እኔ አላህን ያልፈራው ማን አላህን ይፈራል ይላል አንዳንዱ አላህን ባልፈራ ሰላት ሰግዳለሁ ይላል አላህን መፍራት ሐሰን አልበስሪ ምን ይላል አላህን ትፈራለህ ተብለህ ከተጠየቅ ዝም በል ነው የሚሉት አው ካልክ ዋሽተሃል ለምን አላህ ትክክለኛ የሆነ መገንትን መፍራትን ልፈራው አትችልምና ስለዚህ አይ ካልክ ደግሞ አልፈራውን ካልክ ደግሞ ከፈራሃል ያላህ አማራጭ ምንድነው ዝም ማለት ነው ሐሰን አልበስሪ የሚናገሩት ይሄ ደግሞ በተግባር ሲገለጽ አላህን ፍራ ሲባል ልቅና ይዟል ይብስ አንዳንድ ሰው ይኮፈሳል በቃ እኔ አላህን ያልፈራው ማን አላህ እንዴት አላህን ፍራ ትልኛለህ ይላል አንዳንድ فحسبه جهنم ይላል እንደዚህ አይነት ሰው ደግሞ መኖሪያው መቀመጫው ጀሃነም ነው ወለ ቢእሰ ሚሐድ የጀሃነም ምንጣፏ እንዴት ከፋች እንዴት አስጠላች ይላል አላህ Subhanahu Wa Ta'ala ዑመር ኢብኑ ኸጣብ ጋር ስትመጣ አንድ ጊዜ ከሰዎች መካከል እየሄዱ ዑመር ግዙፍ ነበሩ በጣም ወፍራም ናቸው ረጅም ናቸው ዑመር እና ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ሲገልጹ ግመል ላይ ተቀምጦ እንደሚሄድ ሰው ነው የሚመስለው ዑመር ከሰዎች መካከል ሲሄድ ያሉት እና በዛ መካከል ሲሄድ አጋጣሚ አንዱን ይገፋዋል ሲገፋው ያኛው ያው ልፍስፍስ ስለነበረ ይገፋና ያው ይንገዳገዳል ዞርና ያ አሚራል ሙእሚኒን አማተ ተቂላ አለው አንተ የሙእሚኖች መሪ አላህን አፈራም አለው ዑመር አላወቀም ለምን አላህን አፈራም እንዳለው ዑመር ስላላወቀ ማልቀስ ጀመረ እቺ ቃል ከአንደበቱ ስለወጣች ብቻ ከሰውየው ማልቀስ ጀመረና ልጁን ጠራ እንትን ቀረብ አድርጎ ሲጠይቀው ለምንድን ነው እንደዚህ ያልከኝ አንተ ዑመር ወይኔ ዑመር ወይ ጥፋት አላህን ፍራ እስከምትባል ድረስ የሚያደርስን ሰራ አለ ግልጽ ነው ይሄን ያህል ወንጀል በዛ በማለት ተናገረ ወይ የዑመር እናት ምን አለ ዑመር ባሉልሽ በማለት ተናገረ በዚች ንግግር ምን እንደሰራኩ አያውቀውም ዑመር ሄዶ ልጁን ሲጠይቀው አይ መንገድ ላይ ገፋኸኛል አውፍ በለኝ እኔ እኮ አውቄ አይደለም አለ ዑመር ሳያውቅ ነው ገፋው አላህን ፍራ የሚባለው ነገር ሙእሚኖች ጋር ልባቸው ይንቀጠቀጣል እኛ ጋር በተጨባጭ ስንመጣ ልቅና መኮፈስ ይበዛብናል ነው እና من إلى الله سبحانه وتعالى ألم يأني للذين آمنوا أن تخشى قلوبهم لذكر الله النزا أمانيوش مؤمنوش مسلموش أهون سايبك أتشوم يعلن الله يبك أنا لون يهون بزي بروجرام اللي مدمو يبك أنا لون أيبك أتشوم وي أن تخشى قلوبهم لذكر الله لبوتشاتشو يا الله ذكر سنسا الله سيبال لباتشو لفرا وانجلن لتو أيبك أتشوم وي بلو الله سبحانه وتعالى تناقر وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل كذب فيت عند نبروا هي كتاب بالبيتوج عند يهودوج عند يهونوا إلى الله سبحانه وتعالى من قبل فطال عليهم الأمد جزيو رزمباتشو فكست قلوبهم لبوتشاتشو درقوا وكثير منهم فاسقون أبزانيا كنسو دمو فاسقوች ሆነዋል ብሎ አላህ Subhanahu Wa Ta'ala ተናገረ እንደነዛ እንዳይሆኑ ልቦቻቸው ሊፈራ ለምን አልቀረበም ብሎ አላህ Subhanahu Wa Ta'ala ይናገራል ስለዚህ አሁንስ ልቦቻችን ሊፈራ አይቀርብም ወይ ነው ኢንሻአላህ መቅረብ መቻል አለበት ነው የምለው ነብዩ አለይሂ ሰላም አንድ ነጥብ ከመግባት በፊት ግን እኔ አሁን ማነሳለህ የማነሳቸው ነጥቦች አሁን ወረታችን ቀልብ ለመመለስ ምን ነገሮች ነው ማድረግ ምን ነገር መስራት አለብን ቀደም ሲል ስናነሳ የነበረው ነገር አለ አንድ ሙእሚን ሊኖረው የሚገባው ቀልብ አለ አላህ የሚፈልገው ማለት ነው አላህ እንድንሆንለት የሚፈልገው ቅርጽ አለ እኛ ከዛ ቅርጽ ወይንም ከዛ ፍሬም እየወጣን ያስቸገር ነው ስለዚህ ያ ቅርጽ ምንድነው የሚለው ነጥብ እናንሳ እንደው ተመልካቾችም ይሄንን ፕሮግራም ሲከታተሉ በተለይ ምን አይነት መንገዶችን ቢጠቀሙ አላህ ወደሚፈልገው ቀልብ ይገባሉ እሱን ነጥብ እናንሳ خير ንጹህ ቀልብ አላህ የሚፈልገው ቀልብ ያልከው ነብያችን ማለይሂ ሰላም ያላቸው ቀልብ ነው አላህ የሚፈልገው ያ ቀልብ حديث القدس ላይ አላህ Subhanahu Wa Ta'ala የተናገረው አንድ ንግግር አለ يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أتقى رجل قلبي واحد ما زاد في ملك شيئا እናንተ ያደም ልጆች ሆይ ሰዎቻችሁም ጂኖቻችሁም የመጀመሪያም የመጨረሻዎቻችሁም አንድ ላይ ተሰብስባችሁ እንደ አንድ ሰው ጥሩ ቀልብ ይዛችሁ ብትመጡልኝ ከኔ ስልጣን አይቀንስም አይጨምርም ስልጣን አይጨምርም ሁላችሁም እንደ ነብዩ ብትፈሩኝ ለማለት ነው ባጭሩ ግልጽ ነው አይደል ሁሉም የነብዩ አይነት ቀልብ ይዞ ቢመጣ አላህ ጋር አላህ አይተቀም እኛ ምን እንተቀም አይዋ ልክ እንደዚህም ደግሞ የኢብሊስ አይነት ቀልብ ደግሞ ይዛችሁ ብትመጡ እንደዚሁ ከስልጣኔ ዝቅ አይደለም ነው ያለው አላህ ነብዩላህ ኢብራሂም ዱዓ ከሚያደርጉት ውስጥ አንዱ ምን አይነት ዱዓ ነበር መሰለ የቀልብ ጉዳይ ያስጨንቋቸው ምን ነበር ጌታዬ ወይ
مارين أذن اللي قال ربي اغفر لي أبي لا باتي مارلت أذنوا أباتي يبشرك سلاموتو مالس واغفر لي أبي إنه كان من الضالين كتأماموچنا كستثنيوش نبرة نا ولا تخزيني يوم يبعثنا سويت موتو بميكسكسو بسات ብዙ ሰዎች ይዋረዳሉ ብዙ ሰዎች ሌባ ተብሎ ነው የሚጠራው ግልጽ ነው አይደል አጭበርባሪ ተብሎ ነው የሚጠራው ሙእሚኑም ደግሞ ሙእሚን ተብሎ ነው የሚጠራው በዛ ሰዓት ከሚዋረዱት ውስጥ አታደርገኛሉ ኢብራሂም ولا تخزيني يوم يبعثون ይሄ የሚቀሰቀሱበት ቀን የትንሳኤው ቀን መቼ ነው ከተባለ አላህ ተቆጥቶ ማይቀበት ቀን ካሁን በኋላ ማይቆጣበት ቀን ነብያቶች ሁላ የሚርበተበቱበት ቀን አንድ ቀን አለ ግልጽ ነው የዛን ቀን ኃያልነት ከባድነትን ሱረቱል ሐጅ ላይ ሲናገር ያ አዩሃ الناس اتقوا ربكم ان زلزله الساعه شيء عظيم የቂያማ ቀን እንቅጥቃጤ ከባድ ነው ጉዳዩ يوم ترونها تذهل كل مرضعه اما ارضعت የምታጠባ ሴት የምታጠባውን አውርዳ ትከሰክሰዋለች ትጥለዋለች ግልጽ የርግዝና ባለቤት ያለ ጊዜዋ ታጨነግፋለች የሰው ልጆች ወተረና ሰሱካራ የሰው ልጆች የሰከሩን ታገኛቸዋለ ወማሁን ቢስካራ ጠጥተው ለሚሰከሩት ያላህ ቁጣት ወላኪን አዛብ الله شديد ያላህ ቁጣት ወይም ደግሞ ቁጣ ከባድ ከመሆኑ የተነሳ በዛ ቀን አታዋርደኝ ብለው ነብዩ ኢላ من اتى الله بقلب سليم አንተ ጋር ነፃ ማይወጣበት يوم لا ينفع مال ولا بنون ይሄ ቀን መቼ ነው ገንዘብና ልጆች የማይጠቅሙበት ቀን ነው ምንድነው የሚጠቅመው ኢላ من اتى الله بقلب سليم ንጹህ የሆነ ቀልብ ይዞ የመጣ ሰው ካልሆነ በስተቀር ንጹህ ቀልብ ማለት ምንድነው ከዚህ በፊት ያየናቸው ቀልቦች ናቸው ንጹህ ቀልብ ስለዚህ አንድ ሰው ከሐሜት መራቅ መቻል አለበት ሙስሊምን ከመራገም መራቅ መቻል አለበት ንጹህ ቀልብ እንዲኖረው እንደዚህም ደግሞ እንደዚሁ ከመተቸት ነውርን ከመከታተል የሙስሊሞችን ነውር ከመከታተል ለካፊሩም ለሙስሊሙም የጥሩ ጎረቤት መሆን ጥሩ ጎረቤት ዝምድና መቀጠል የመሳሰሉ ነገሮች እነዚህ ነገሮችን አንድ ሰው ከፈጸመ ንጹህ ቀልብ ሊኖረው ይችላል ከምንም በላይ ደግሞ ትግል ነው የሚያስፈልገው ብዬ ነው ማስበው ነው በቃ ትግል ጁድ ያስፈልጋል መታገል ያስፈልጋል ከታገልን አላህ Subhanahu Wa Ta'ala ይመራናል ዑመር ኢብኑ ኸጣብ ሲናገሩ አራት ነገሮች ከቀልብ ጨለማነት ይመጣሉ ብለዋል ግልጽ ነው እነዚህ አራት ነገሮች የመጀመሪያው አሁንም ቀልባችን እንዲስተካከል ከአላህ ጋር ትክክለኛ የሆነ ቀልብ ይዘን እንድንሄድ የሚረዱን የዑመር ንግግሮች አሉ አንደኛ ሳይር መብላት የቀልብ ድርቀትን ያመጣል ለዚህ ነው አላህ Subhanahu Wa Ta'ala አሁን እቺ ንግግር የሚገርም ነገር በጣም ትልቅ ህክማ አላት አይዋ ጾምን ሲያዛላ ለምንድን ነው كتب عليكم الصيام كما كتب على الذين من قبلكم يصوموا ውጤቱን ሲናገር ለአለኩም ተተቁን ነው አላህ እንድትፈሩ ነው ጾምን ያመጣ ነው አለ ለምንድን ነው በጾም አላህ የሚፈራው ሰውነታችን ከተራበ ሆዳችን ከተራበ ሰውነታችን ይጠግባል ሰውየው ከራበ ሁሉ ነገር ያስጠላዋል አጅነቢ መጨበጥም አይፈልግም ለምን እጁ ጠግቧላ ሌላም እግራችን ወደ መጥፎ ነገር መሄድ አይፈልግም አይናችን መጥፎ ነገር ማየት አይፈልግም በቃ ሐሳባችን ሁሉ ጭንቀታችን ያለው ረሃብ ጋር ነው አይዋ ስለዚህ ሳይረብ መብላት ምንድነው የቀልብ ድርቀት ነው ነብዩ ሰላም ሳይረባችሁ አትብሉ ከርባችሁ ስትበሉ ደግሞ በልኩ ብሎ ተናግረዋል ይሄ እንደ ቀልድ ምናየው ነገር ይሆናል ሰውየው ይበላል ነገ አላገኘውም ብሎ ሊበላ ይችላል የቀልብ ድርቀትን ያመጣበት ሁለተኛው ወንጀለኛ የሆነን ሰው ጓደኛ ማድረግ ነብዩ ሰላም አዲንትን አረጁሉ አላ ዲኒ ኸሊሊሂ አንድ ሰው በጓደኛው ሃይማኖት ስር ነው ያለው ነው ያሉት فلينظر احدكم من يخالله ማንን ጓደኛ አድርጎ መያዝ እንዳለበት ይወቃሉ ነብዩ ገባህ ስለዚህ መጥፎ የሆነ ፋጅር የሆነን ሰው ጓደኛ አድርገህ የምትይዘው ከሆነ የቀልብ ድርቀትን ያመጣብሃል ለምን ከሱ የምትማረው ነገር ጥሩ ነገር የለማ መጥፎ ነገር ነው የሚያስተምር የመጥፎ ጓደኛና የጥሩ ጓደኛ ምሳሌ ነብዩ ሲያስቀምጡ ጥሩ ጓደኛ ያዘ ሰው እንደ ካህሚል ሚስክ እንደ ሽቶ ተሸካሚ ነው አሉ ነብዩ ሽቶ ነጋዴ አሉ ሽቶ ነጋዴ የሽቶ ነጋዴ አብረው ብታቀማምጠው ኢማ አዩዕቲከ ወይ ይሰጣል ሽቶ ወይም ደግሞ ከሱ ጋር አብረህ በመቀመጥ ለአንዱ ሲነፋ ለአንዱ ጥሩ ሽታ ይዘት ይላል ሽታንተ ጋር ይዳል ባይነፋልህም ባይሰጥህም ደግሞ ከሱ ጋር ባለው ሁኔታ ጥሩ ነገር አይተንም ትይደው አይነ ጥሩ ነገር ላይ ነው ያረፈው ጥሩ ጓደኛ ምሳሌ ይሄ ነው ከጥሩ ጓደኛ ጋር አብረህ ስትቀመጥ ወይ ጥሩ ነገር መልእክት ላንተ ያስተላልፍልሃል ወይም ደግሞ ለሌላው መልእክት በሚያስተላልፈው መልእክት አንተ ተጋሪ ትሆናለህ ወይም ደግሞ ላንተ ከሱ ጋር በመታየው ሁኔታ ብቻ የሱን ኮንዲሽን አይተ ትማራለህ
ራስን ታስተካክላለህ የመጥፎ ጓደኛ ምሳሌ ደግሞ ከናፊል ሚስቃል እንትን ኸይር ወናፍ እንደሚነፋሰው ወናፍ የሚነፋ አሁን እንትኑ ሰራው ነብዩ ንቀውት አይደለም ወናፍ የሚነፋሰው እሳት የሚያቀጣጥል ሰው ምንድነው አንደኛ የሱ ጓደኛ የምታደርግ ከሆነ አመዳም ትሆናለህ ማለት እሳት ጭስ ተላለ ገባ ወይም ደግሞ ልብሱ እሳት እንትን ይልና ልብስን ያቃጥልብሃል ወይም ደግሞ መጥፎ ነገር ነው የምታየው በቃ አይነ ላይን የሚያየው መጥፎ ነገር ነው ጓደኛም እንደዛው ነው ስለዚህ ጥሩ ጓደኛ መያዝ ከኢማን ነው ጥሩ ጓደኛ ስታየው አላህ የሚያስታውስ መሆን አለበት አላህ እንድትፈራ የሚያደርግ መሆን አለበት ዑመር ኢብኑ ኸጣብም ይሄ ነው ጥሩ ጓደኛ መያዝ ወይም ደግሞ መጥፎ ጓደኛ መያዝ ከወንጀል ከቀልብ ድርቀት የሚያመጣ ነው ሶስተኛው ያለፈን ወንጀል መርሳት የሚለው ነገር ዛሬ ማለት ያለንበት ሁኔታ እናቀዋለን ማለት ዛሬ ኸይር ስራ ልንሰራ እንችላለን አላህ ግን በሆነ ነገር ሊቀጣን ይችላል እኛ የምናስበው አንዳንድ ጊዜ ዱዓ ስናደርግ ለምንድነው አላህ ማይቀበለን እንላለን የኋላውን ወንጀል እየረሳን ነው እኮ የሚገርም ነገር እዚህ ላይ አንድ ነገር ላንሳለ ሐሰን አልበስሪ ከቀደምት ሰለፎች በጣም ወዳቸው ሐሰን አልበስሪን ስለሆነ ነው ሐሰን አልበስሪ ምለው በጣም ወዳቸዋለሁ ንግግራቸውን በጣም ይመቸኛል እና ሐሰን አልበስሪ አንድ ጊዜ በጣም ይቸግራቸውና ኮነ ሰው ካንድ ይሁዳ እንትን ገንዘብ ይበደሩና ቸግሯቸው ራሳቸው ለመቻል ላለመለመን የሰው ፊት ላለማየት ቸግሯቸው ወተት መግዣ ብር ይቀበሉና በዛ ወተት መግዣ ብር ወተት ይገዙና ብር ታይበደረው ወተት መሸጥ ይጀምራሉ ወተቱ ላይ የሆነ ነገር ያልፈበታል የሚገርመው ነገር እኛ ብንው ምንድነው የምናደርገው ያን ነገር አውጥተን በችግር የመጣ ገንዘብ ነው አይደል ስለዚህ ያን ነገር አውጥተን የጊዜ ገደብ ደግሞ አድርጎን ይሰጣቸው በዚህ ጊዜ ተመልሳለ ብለው እና ወተቱን አትርፈው እነሱ እመልሳለሁ ብለው ነው ያሰቡት ወተቱ ተበላሸባቸው ስለዚህ የሰውን መንገሸና ፈለይሰ ሚና ስላሉ ነብዩ ያታለለን ከኛ አይደለም ስላሉ ወተቱን ደፉት አላህ ያኛል አላህ ይቆጣኛል ብለው ከዛ በኋላ በምን ተደሩ ጊዜው ደረሰ ሰውየው ከሰሳቸው ብር መክፈል አልቻሉምና ከሳቸው እስር ቤት ቁጭ ብለው ያሰቡት ነገር ግን ምንድነው ለማሳጠሪያ ረጅም ነው ታሪኩ ለማሳጠሪያ ግን ያሰቡት ምንድነው አሁን እየሰራ ያለው ኸይር ስራ ነው እዚህ ሲጅን ውስጥ እስር ቤት ውስጥ ሊከተኝ የቻለበት ምክንያት የሆነ ስራ ይኖራል አሉና ወደ ኋላ መመለስ ጀመሩ ስራቸውን አላህ በዚህ ነገር የቀጣይ ምክንያት ምንድነው ብለው ሲመለሱ እስከ 39 አመት ወደ ኋላ ወንጀል የለም የዛሬ 40 አመት ምን ብለዋሉ አንድ ጥቁር ሰው መንገድ ላይ ሲያልፍ አይተውት አንተ የጥቁር ልጅ በየሰደብየዋለሁኛል በዛች ምክንያት ነው አላህ Subhanahu Wa Ta'ala የቀጣኛሉ ይቺ እንግዲህ እንደ ትልቅ ወንጀል ታስበው በ40 አመት ጊዜው ውስጥ ወንጀል ሳይኖር ማለት ነው አራተኛው ከንቱ ምኞትን ማስረዘም ነው ከቀልብ ድርቀት የሚያመጡ ከንቱ ምኞትን በቃ አንዳንድ ሰው ነብዩ ሰላም አልከይሱም እንዳነ ነፍሰው ወአሚለ ሊማ بعد الموت ብልጥ ሰው ብሎ ማለት ነፍሱን ይጠበቀ ሰው ከዛ በኋላ ለዚህ ለሚቀጥለው ዓለም የሰራ ሰው ነው ብለዋል ለምን መጥፎ ነገር እየሰራ ጥሩ ነገር ይመኛል እና ከንቱ ምኞት ማስረዘም ከወንጀል እንትኖች ናቸው እና እናታችን አይሻ የተናገሩትን እናገርና እደመድመዋለሁ እናታችን አይሻ ሲናገሩ ምን ይላሉ 10 ነገሮች ከጥሩ ስነ ምግባር ይቆጠራሉ ተብለዋል እነዚህ ነገሮች ለማሳጠር ያህል እነሱን ብቻ ጠቅሳቸዋለሁ አንደኛ ቀውሉ ሲድቅ ነው እውነት መናገር ነው ግልጽ ነው በቃ እነዚህ ነገሮች ከፈጸምን ቀልባችን ይስተካከላል ኢንሻአላህ እውነት መናገር የመጀመሪያው ሲሆን ሁለተኛው ሀያ ማድረግ ስነ ስርዓት የተሞላበት ህይወት ለመኖር ሀያ ማድረግ ያስፈልጋል ክብር ለሰው ልጅ ሰው ማክበር ሶስተኛው እንግዳ ማክበር ይላል እንግዳ የመጣውን እንግዳ ማክበር አሁንም እንደዚህ ከመልካም ስራ ወይም ከጥሩ ጸባይ ይቆጠራል አራተኛ ዝምድና መቀጠል ይላሉ ዝምድና መቀጠል እነዚህን እንግዲህ ለመተንተን ጊዜ ስለሌለኝ ነው እንትምለው ሁሉም ራሱ ሰው ይተንተነው ብዬ ነው አምስተኛ ምላስን መጠበቅ ብለን ያስቀመጡት ምላስ ዝም ብላ ትዘረጋለች ከዛረጓ ትዘረጋለች ኢንሻአላህ ሌላ ቀን ፕሮግራም ከሰጣችሁ ይናገራሉ ስለ ምላስ ስለ ቀልብ ተናገረ ስለ ምላስ አልተው አንድ ናቸው ብዬ ስለማሰብ ስድስተኛ ጎረቤትን ማክበር ነው በጎረቤት ዙሪያም ነብዩ ሰላም ብዙ ነገር ተናግረዋል ሰባተኛ ቃልን መጠበቅ ሰው ይናገራል ነገር ግን ቃሉን አያከብርም የሙናፊቅ ባህሪ ነው ነብዩ የተናገሩ ብዙ ብለዋል ስምንተኛ መልካም ለዋለ መልካም መመለስ ነብዩ ለአንድ ሰው የሆነ ነገር ጥሩ ነገር ለዋለልህ አካል ምትመልስለት ትልቅ ነገር ምንድነው
የተሻለ አድርጎ ያን ነገር መመለስ ነው ምን ነገር ከሌለ ጀዛከላሁ ኸይረን ብለ ብትለው ያን ነገር ውለታውን ተወታል ብለዋል ያላህ ተኛ ከቻልክ ግን የተሻለ ነገር ማድረግ ዘጠነኛ ከሰው ጋር መግባባት ግልጽ ነው ጥሩ ስነ ምግባር ካለ ሰው ይግባባል ከሰው ጋር መግባባት ያስፈልጋል አስረኛ የተቸገረን መርዳት እነዚህ ነገሮችን ከፈጸምን ጥሩ ቀልብ ይዘን ከአላህ ጋር መገናኘት እንችላለን እላለሁኝ አላህ Subhanahu Wa Ta'ala እኔ በተናገርኩት አንተም ባዳመጥከኝ ሌላም ተመልካቾች ባጠቃላይ ባዳመጡኝ ተጠቃሚ አላህ ያድርገን جعلني الله واياكم من الذين يستمعون القول فيتبعون احسنه فإن أصبت فمن الله وإن أخطأت فمن نفسي ومن الشيطان እውነት ከተናገርኩ ከአላህ ነው ከተሳሳትኩ ከነፍሲና ከሸይጣን ነው አላህ Subhanahu Wa Ta'ala ትልቁ ቁም ነገር ምንድነው ነገራቶችን ወደ ቁም ነገር መቀየር ነው الله سورة النساء عليه يتناقروا من دنو ولو أنهم فعلوا ما يعزون به لكان خيرا لهم وأشد تثبيتا يسول الجوج يمكروا بيت النقر وده تكبر بك أيروت نورو للناس يتشاريون الله نبر إذا لا أتيناهم من لدنا أجرا عظيما يزان جزي وده تكبر سيك أيروت يتمكروا بيت النقر وده تكبر سيك أيروت يتشاري نقر انسات أجوال لا أتيناهم من لدنا أجرا عظيما تلك دقوس على من دا انسات أجوال ولا هديناهم صراطا مستقيمة كتي على من قدموا إنما راحتشوالن بلال إنما يتمكروا النجار وده تكبر يميك أيروتن الله سبحانه وتعالى وده تكبر كم يكير سويش يتكبر سويش الله يدركن بليلا برنامج إنجدي دقامي نقلين تصفى درجال له إن شاء الله سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين እንግዲህ ተመልካቾቻችን እስካሁን ስትከታተሉ የነበራችሁት በቢላል ኮሙኒኬሽን የተዘጋጀ የነበረውን የቢላል ሾው እንግዳችንን ፕሮግራም ነው በዚህ ወደ ቀልባችን መለስ ተከታታይ 3 ክፍሎችን ጣፋጭ የሰለፎችን ታሪክ አንስተን አሁን ያለውን ተጨባጭ ሁኔታ ምን ይመስላል በሚል ተንተን ያሉ ዘርዘር ያሉ ማለት ርዕሰ ጉዳዩ ሰፊ ከመሆኑ አንፃር በቂ ሰዓት አልነበረንም በ3 ተከታታይ ክፍል ነው ወደ ቀልባችን ለመመለስ በርካታ ነገሮችን መዘርዘርና ማስተማር ይቻል ነበር ነገር ግን ካለን ሰዓት አንፃር ውስን የሆኑትን ለመማር ይጠቅማሉ ወደ ቀልባችን ለመመለስ ይረዳሉ ብለን ያሰብናቸው ነጥቦች በአስተምህሮቱ ወጣት ዳይ አላህ መሐዲ እዚህ ቢላል ሾው እንግዳ ላይ ተገኝቶ እያስተማረ ነበር ሌሎች በርካታ ተመልካቾች ደግሞ ከዚሁ ጋር በተያያዘ ጥያቄ እንደሚኖራችሁ ተስፋ አድርጋለሁ አስተያየቶቻችሁንም በአድራሻችን መጠቆማችሁን አትርሱ በሌላ ተመሳሳይ ዝግጅት ከወጣት ዳኢ አላህ መሐዲ ጋር ተመልሰን እንገናኛለን በሌላ ዝግጅት ማለት ነው መሐመድ ስራጅ ፕሮግራሙን ሳስተናግዳችሁ ነበርኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ